የሳሙኤል እጅ መስጠትና ማህበሩ ደጃፍ ላይ ተደፍቶ ማልቀስ በከተማው ነጋዴዎችና በባለስልጣናቱ ዘንድ ታላቅ ድንጋጤ መደነቅን ፈጠረ። የሰላም ወደብና የአዲስ ህይወት መባቻ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ የተወደዳችሁ እንደምን አላችሁ? የናይል ዩቲዩብ ቤተሰቦቼ እንኳን ወደ ዩቲዩባችን በሰላም መጣችሁ። ዩቲዩባችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ኮሜንት እያደረጋችሁ አበረታቱን። ከቃል ወደ ህይወት የተሰኘው ፕሮግራማችን ክፍል 16 ይዤላችሁ ቀርቤያለሁ። አብራችሁ ይቆዩ። ክፍል 16 የሰላም ወደብና የአዲስ ህይወት መባቻ። የሙሴ መስዋዕትነት በማህበረ ዳንኤል ላይ ጥሎት የሄደው ሐዘን ጥልቅ ቢሆንም የተተከለው መንፈሳዊ ዘር ግን ከመቼውም ጊዜ በላይ በግልጽ ማፍራት ጀመረ። የሳሙኤል እጅ መስጠትና ማህበሩ ደጃፍ ላይ ተደፍቶ ማልቀስ በከተማው ነጋዴዎችና በባለስልጣናቱ ዘንድ ታላቅ ድንጋጤና መደነቅን ፈጠረ። ያ የክፋት ሁሉ ምንጭ የነበረው ሰው ዛሬ በአባ ዳንኤልና በሙሴ ደም ፊት ተንበርክኮ ንስሐ መግባቱ የወንድማማችነትን ፍቅር ኃይል ለዓለም ሁሉ አረጋገጠ። አብርሃምና ዳዊት ሳሙኤልን ከመሬት ላይ አንስተው አቀፉት። ሳሙኤል እያለቀሰ እኔ በክፋት አሳደድኳችሁ፣ እናንተ ግን በበጎነት መለሳችሁልኝ። ከዛሬ ጀምሮ እኔም እንደ ሙሴ እዚህ ማህበር ውስጥ አፈር እየፈነቀሉ ድሆችን እያገለገሉ መኖር እፈልጋለሁ። የከተማው ንብረቴ ሁሉ ለድሆች ማገልገያ ይሁን ሲል ንብረቱን በሙሉ አስረከበ። ዳዊት የሳሙኤልን መለወጥ ሳይ በልቡ ታላቅ ሰላም ተሰማው። ይሁን እንጂ ማህበሩ እየሰፋ ገንዘቡና ዝናው እየናኘ ሲመጣ ዳዊት ሌላ አዲስ ሀሳብ በልቡ መጣ። አብርሃምን አሁን ማህበሩ ትልቅ ሆኗል፣ ሳሙኤልም ሀብቱን ሰጥቷል። ስለዚህ በአባ ዳንኤልና በሙሴ ስም ትልቅ የድንጋይ ህንጻ ቤተ ክርስቲያን መስራት አለብን አለው። አብርሃምም ወደ ዳዊት ቀረብ ብሎ በትህትና ፈገግ አለና እንዲህ አለው፣ ወንድሜ ዳዊት፣ ህንጻ መስራቱ መልካም ነው። ነገር ግን ቅዱስ እንጦንስ እንዳለው ትልቁ ገድል በሰው ልብ ውስጥ የእግዚአብሔርን መንግስት መስራት ነው። እኛ በድንጋይ ህንጻ ውበት ላይ ብቻ ትኩረት ካደረግን የመቅዘፊያውን አቅጣጫ ወደ ቁሳቁስ እያዞርነው ነው ማለት ነው። ህይወታችን ሁሉ ሰዎች እንደሚሰሩባት ጀልባ ናት ብለን የለን? አንደኛው ጌታ ሲሆን ሁለተኛው ደግሞ እኛ ነን። ጌታ የሰጠን ትልቁን አደራ የሰዎችን የተሰበረ ልብ እንድንጠግን ነው። ዳዊት የአብርሃምን ትልቅ መንፈሳዊ እይታ ሲሰማ አንገቱን ደፋ። ልክ ነው ወንድሜ፣ እኔ አሁን በከተማው አስተሳሰብ በትልቅነቱ ላይ ብቻ ትኩረት አድርጌ ነው። መጀመሪያ የሰዎች ህይወት እንገንባ ሲል ተስማማ። በዚያኑ ሰሞን ማርታና ሳባ በአካባቢው የነበሩና ተስፋ የቆረጡ ሴቶችን በስራና በጸሎት በማነጽ ትልቅ ለውጥ አምጥተው ነበረ። የቀድሞዋ ምላሰኛዋና ተሳዳቢዋ ሳባ ዛሬ ለታመሙትና ለተቸገሩት ሌሊትና ቀን የምትተጋ እናት ሆናለች። ማህበረ ዳንኤል አሁን ከምግብና ከመጠለያ እርዳታ አልፎ የቆሰሉ ልቦች የሚፈወስበት የእውነተኛ ክርስትና ማዕከል ሆነ። አንድ ቀን አመሻሽ ላይ ዳዊት፣ አብርሃም፣ ማርታና ሳባ በአባ ዳንኤልና በሙሴ መቃብር ፊት ቆመው ሻማ በሩ። ጸጥታውም በበረከት የተሞላ ነበረ። ዳዊት ወደ ሰማይ ቀና ብሎ አባቴ ዳንኤል፣ ወንድሜ ሙሴ፣ ጀልባዋ አሁን እየቀዘፈች ናት። ወደፊት ቢሆንም ፍቅራችን ሳናጣ
በትህትና ጸንተን የአደራችሁን ፍሬ እናሳድጋለን ሲል በልቡ ቃል ገባ። በመንደሩ የነበሩና በክፋት ይኖሩ የነበሩ ሰዎች ሁሉ የእነዚህ ወጣቶች ጽናትና ሕይወት እየተመለከቱ እውነተኛ የእግዚአብሔር መንገድ ይሄ ነው በማለት በየቀኑ በብዛት ወደ ቅድስት ኦርቶዶክስ ተዋሕዶ ሃይማኖት መፍለሳቸውን ቀጠሉ። የጨለማ ማዕበል አልፎ ማህበረ ዳንኤል በጽናት በትህትና ብርሃን ደምቆ መብራት ጀመረ። ክፍል 17 ይቀጥላል። ውድ ቤተሰቦቼ ከክፍል 16 ምን ተማራችሁ? ምን ተረዳችሁ? ወይስ ምን ያዛችሁ? ለህይወታችን ስንቅ ነው ብላችሁ የያዛችሁትን ኮሜንት ላይ አስቀምጡልኝ። እኔ ግን ከክፍል 16 የተረዳሁት ነገር በእኔ እይታ ቢኖር እግዚአብሔር ምን ያህል እየሞትን እንደሚያበዛን ተምሬያለሁ። በሙሴ መሞት የሳሙኤል መመለስ፣ ከዛም አልፎ ደግሞ ሳሙኤል በጣም ሀብታም ስለነበረ ይታወቅ ስለነበረ በዛ በሳሙኤል መመለስ ብዙ ባለስልጣናትና ሀብታሞች እንደተደነቁበት እናያለን። እና የቀድሞ ሳባ የነበረችው ምላሳም የነበረችው ደግሞ ማለት ተሳዳቢ የነበረችው ሴት ደግሞ ዛሬ ላይ ደካሞችን እየረዳች የቆሰሉ ልቦችን በምክር እየፈወሰች ስትገኝ ይህ የእግዚአብሔር ድንቅ ስራ ነው። እግዚአብሔር ክፉ አድርጎ አልፈጠረንም። እግዚአብሔር መጥፎ ነገር እንድናደርግ አድርጎ አልፈጠረንም። ወደ ራሳችን ወደ ተፈጠርንበት ባህሪ ስንመለስ ለእግዚአብሔር በትክክል እንገዛለን። እግዚአብሔር በእውነት ለሁላችንም መልካም ልብ ይስጠን። እውነት በጣም ደስ የሚል ታሪክ ነው። እኔ ለእናንተ እያቀረብኩት ነው። እኔ ራሱ እየሰማሁት ያለው ከእናንተ ፊት አልሰማሁትም። ይኸው ለእናንተ ሳቀርበው ነው እኔም የምሰማው እና በጣም ደስ ብሎኝ የማቀርበው ታሪክ ነው። እስኪ እናንተ ከታሪኩ ምን ተረዳችሁ? ምን ተማራችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ግን በቃ ደስ የሚል እውነት ተዋሕዶ ኦርቶዶክስ እምነታችን ለዘላለም ትኖር። በቃ የምር ልቤ ውስጥ ያለው መንፈሳዊ ይሄ ቅናት ነው የሚባለው በጣም ነው መንፈሳዊ ቅናት የያዘኝ። ምክንያቱም በቃ ሁሉን ነገር እርግፍ አድርጎ ትቶ ከእግዚአብሔር ጋር መኖር በቃ ምንኛ መታደል ነው። በቃ ምንኛ መታደል ነው። እኛ ለዚች በቃ ምንም እዚች ግቢ ለማትባል ዓለም ደፋ ቀና ስንል እነሱ ግን ለነፍሳቸው ደፋ ቀና ይላሉ። ደስታ ያሉ እኛ በእጃችን በያዝነው በገንዘባችን ወይ ደግሞ በሆነ ነገራችን ሳይሆን ደስታ ያለው እግዚአብሔር ጋር ብቻ ነው። ደስታ ያለው በእግዚአብሔር ብቻ ነው። በቃ እኔ በእነሱ ቦታ ሆኜ ራሴን ሳየው ምንኛ ደስተኛ የሆኑ በቃ ምንኛ ውስጣቸው በሀሴት ይሞላ ይሆን። ይሄን ሁሉ ተጋድሎ አልፈው ከክርስቶስ ጋር መኖር ማለት መታደል ነው። በመከራችን በደስታችን በሀዘናችን ሁልጊዜ ከእግዚአብሔር ጋር መኖር ማለት መታደል ነው። ስላዳመጣችሁ ከልብ አመሰግናለሁ። በጣም ወድጄዋለሁ። ባይ ባይ